ጉዞ የብዙ ሺዎች ህልም ነው። ይህ ጉዞ የአንድ አገር የታማኝነት ጥግ ማሳያ ነው። አዎ እነዚህ የኢትዮጵያ መርከቦች የባህር በር አልባነቱን ሽውታ በጎረቤታቸው በጅቡቲ ወደቦች አክመው በታማኝነት ጉዟቸውን ቀጥለዋል። ዛሬም ከ345 በላይ ዓለም አቀፍ መነሻና መድረሻ ወደቦች ያሏቸው የብዙዎች ባለውለታ ናቸው። ዛሬም በ61 ዓመቱ የዕድሜ ባለጸጋው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በራሱ ባሰለጠናቸው ኢትዮጵያውያን መርከበኞች እየተዘወሩ ከመድኃኒት እስከ ምግብ፣ ማዳበሪያና የእርሻ ቁሳቁሶች፣ ግዙፍ የፕሮጀክት ግብዓቶችና የፋብሪካ የኢንዱስትሪ ግብዓቶችን ተቆጥሮና ተሰፍሮ ተለክቶ የሚታወቁ ብዙ ምርቶችን ያጓጉዛሉ። ሀገር ሲገነባ ወሳኝ አሻራን ማሳረፍ ኖረንበታል። የኢትዮጵያን የእድገት ፍላጎት በመከተል ከነባሮቹ 10 ግዙፍ መርከቦች በተጨማሪ 6 መርከቦችን በመግዛት የአገልግሎት አድማሱን ለማስፋት በዝግጅት ላይ ሲሆን አገልግሎቱም በባህር ላይ ጉዞ ብቻ አይወሰንም። የተቀናጀ መልቲሞዳል ስርዓትን በመጠቀም ፈታኙን የየብስ ጉዞ ከ570 በላይ በሚሆኑ የከባድ መኪኖቹ አማካኝነት ይጀምራል። ይህም ስትራቴጂክ ቦታ ላይ ወደ ተገነቡት 8 የሀገር ውስጥ የደረቅ ወደብ መዳረሻዎች አሊያም እስከ ደንበኛ ዝግ መጋዘን ድረስ እነዚህ ዘመናዊ የሎጂስቲክስ ዓለም የደረሰበትን የአሰራር መንገድ በመከተል የገቢና የውጭ ጭነቶች የቅብብልና የቁጥጥር ሰንሰለት አስተማማኝነቱ ከሀገር ውጭ እስከ ሀገር ቤት በተመሰከረለት ከመደበኛው ኮንቴነራይዝድ ካርጎ ጥቅልና በትን ጭነት በተጨማሪ በልከኛ የቅዝቃዜ መጠን አጓጉዞ በማስረከብ መስጉንነቱን ደጋግሞ አስመስክረዋል። የሀገራችንን 92 በመቶ ገቢና ወጪ ዕቃ በብቸኝነት የሚያቀርበው የኢትዮጵያዊው ተቋም በሰራተኞቹ ትጋት ለተጨማሪ የሀገራችን ድሎች ይተጋል። Ethiopian Shipping and Logistics, beyond the sea.